ጌታው ይሄ እኮ ለቅሶ ቤት እንጂ ሆቴል ቤት አይደለም። ሰፈር ለቅሶ ቤት ነበርኩኝና ከአመታት በፊት የጻፍኳት እቺ ነገር ትዝብ ላይ ላካፍላችሁ መጣሁ። አይበለውና ሰው ሲሞትባችሁ ቤታችሁ በቅጽበት ከእከሌ ቤትነት ወደ ለቅሶ ቤትነት ይቀየራል። ለቅሶ ቤት ቆይቼ ለቅሶ ቤት አድሬ ለቅሶ ቤት ሄድክ እንባባላለን። በድንጋጤ ተገፍፈው ቀልባችሁና በሐዘን የተሰበረው ልባችሁ ለአፍታ ማገናዘቢያውን ስለሚያጣ በንግግራችሁ ወይ በድርጊታችሁ ሰው ታስቀይማላችሁ። ምን ማድረግ እንዳለባችሁ እንዴት ማለት እንዳለባችሁ ስለማታውቁ አንዳንዴ ሰው ልታስከፉ ትችላላችሁ። ለወግና ለስርዓት ዘብ የቆሙ ደግሞ ሰዎች በዙሪያችሁ አይታጡምና አሁን አይለቀስም ቆይቶ ነው የሚለቀሰው፣ ጥቁር ሻርፕ ልበሱ፣ ነጠላችሁን አዘቅዝቁ፣ ጆሮ ጌጣችሁን አውልቁ፣ እንደዚህ ነው የሚደረገው እንደዛ ነው የማይደረገው የሚሉ ሰዎች በዙሪያችሁ ብዙ ይኖራሉ። ከአይናችሁ እንባ ረገፈ ምስር ክክል ልትለቅሙ ወይም ስንዴ ልታበጥሩ ትችላላችሁ። ለከሌ ደውሉ ለከሌ ነገረው ከሌ እኮ አልሰማም ይባላል። ያን ጊዜ እንኳን የከሌ ስልክ የናንተም ስልክ ፓስወርድ ጠፍቶባቸዋል። ተደወለላቸውም ያልተደወለላቸውም ሰዎች ከቅርብም ከሩቁም ቀስ ቀስ እያሉ መምጣት ይጀምራሉ። ያኔ የሐዘናችሁን ርዝመት ብዛትና ጥልቀት በእንባችሁ ዘለላ ርዝመትና በጮታችሁ ብዛት ሊለኩትና ሊሰፍሩት ይሞክራሉ። ስታስታምሙ አንድም ቀን ያልጠየቃችሁ መድኃኒት ያልገዛላችሁ ሆስፒታል ያላደረላችሁ ሰው በለቅሶ ጊዜ 7 ቀን ፍራሽ ላይ አድሮ ጋቢ አቆሽሾ ይሄዳል። ቤት ውስጥ ለሚያድረው ሰው ሁሉ ኃላፊነት አለባችሁ። በጧት ተነስታችሁ ቁርስ ሰርታችሁ ሻይ አፍልታችሁ ስትሰጡት አይ እኔ ቡና ነው የምፈልገው ሊል ይችላል። የስ ውሃ ስትሰጡት ደግሞ ዋን ውሃ ነበር እኮ ጥሩ ልትባሉም ትችላላችሁ። ጌታው ይሄ እኮ ለቅሶ ቤት እንጂ ሆቴል ቤት አይደለም ማለት ትፈልጉና ገንዘብ ምትላላችሁ። እንደ ሁሉ ጊዜው ሳሎን መሃል ቆማችሁ ስኳሩ የቱ ጋር ነው ማለት አትችሉም። ቀስ ብላችሁ ወደ ጆሮ ጠጋ ብላችሁ በሽክሽክታ ስኳሩ የቱ ጋር ነው ማለት ነው የምትችሉት። የእድሩ ሊቀመንበር ተረኛ እድርተኞችን ስም ዝርዝር ቤታችሁ ግድግዳ ላይ ትለጥፋለች። እድርተኞች ሳህንና ብርጭቆ መተው ያጥባሉ እንዳይቀጡ። የአጽናኙ አይነትና አበዛዝ አንዳንዶቹ እንደ ኢዮብ አጽናኞች የሚያደክሙ አጽናኞች ናቸው። ከጣሪያ በላይ በመሳቅ ከድንኳን በላይ በማውካካት በሐዘንተኛው ስሜት ላይ የሚረማመዱም ይኖራሉ። ብዙ ሰው ስለሚኖር ለምግባችሁም ሆነ ለመኝታችሁ በቂ ጥንቃቄ ስለማታደርጉ በደንብ ስለማትበሉ የምግብ ፍላጎትም ስለማይኖራችሁ ለአንዳንድ ህመሞች ልትጋለጡ ትችላላችሁ። በለቅሶ ጊዜና በማስታመም ወቅት ደግሞ ገንዘባችሁን ስለጨረሳችሁ ቶሎ ላትታከሙም ትችላላችሁ። ሞትን በቅርብ ርቀት ስላያችሁት ቀጣይ እኔ ልሆን እችል ይሆን የሚል ሐሳብ ድንገት ውል ይላችኋል። ምንም ቢሆን ምንም ግን ሐዘንን ከሰው ጋር መወጣትን የመሰለ ነገር የለም። የሚያቀፍ የሚያጽናና እግዚአብሔር ያጽናችሁ ነፍስ ይማር ብሎ የሚሄድ የሰው ልጅን የመሰለ አጽናኝ የለምና ከሰው ጋር እንወጣዋለን። ሐዘን ላይ ላላችሁ የሐዘን ዳርቻ ያድርግላችሁ፣ መጽናናቱን ያድላችሁ።